ዞራለሁ ከዛ በኋላ ቤት ሲጨንቃቸው ውጭ ልጆች አሉ ብራዘሮቼ ማለት ነው ሳውዝ አፍሪካ አሉ እሺ በቃ እነሱ ጋር ቢሄድ አገር ቢቀይር የልጅ ለውጥ ያመጣል ብለው እዛ ይልኩኛል ማለት ነው እሺ እዛ ሄድና ትንሽ ነው የቆየሁት ሳውዝ አፍሪካ ከነሱ ጋር ማለት ነው ከወንድሞቼ ጋር አገሩን እስክላመር ነው የቆየሁት ደን እኔ ከዛ አገር ሰው ጋር አንዶንኩኝና ማለት ነው ጠቅላላ ሊሰራ ሄደውን አበሻ ሶማሌ ባንግላዴሽ እንዳለ መብላት ጀመርኩ እንዳለ ማለት በቃ ገብቷላ ወንድሞቼ ላይ መሳሪያ መመስሶነኝ እግዚአብሔር ያሳየ የእናቴ ልጆች ላይ መሳሪያ ታውጣል አዎ የራሴ ወንድሞች ማለት ነው አሁን እያነከሰ ነው ሄደው አሁን አንድ ወንድም የኔስ ልናገር ስለ አንተ ፍቅር ጠፍቼ እንኳን ምትፈልገኝ መክረኝ የእናት ልጅ ለምንድን ነው የሚያነክሰው እኔ አስመጣሁት በቃ ተሰብስበው ባሉበት ነው ምገባው እኔ መሆኔ በቃ ይታወቃል ገና እና ይመታ ብላ አስመጣው መኪና እኔ ራሴ ነኝ እንጂ ምመታው እጄ ገባ ሰው በቃ እዛ ጋር ያለው ምንድነው ጥቁሮች ማለት ነው እዛ ጋር ዜጎች አሉ አይደለ ከኔ ጋር በጣም በቃ ግንኙነት አላቸው ምላቸውን ይሰማል በጥይት አልተመታም መሳሪያ ይዤ ነው የገባሁት እሺ መጀመሪያ ገባውኝና መኪና የሚይዘው እኔ ነኝ አስገባዋቸው ግቡ እዚህና እዚህ ገብታችሁ ያለውን ይዛችሁ ውጣሉ እሺ ከዛ በኋላ እነሱ ገቡ እሺ ግን ራበር ቡሌት ነው መሰጣቸው እኔ ትንሽ በቃ ይሆናል አይደለ አይገላቸውም ቢተኩሱ እንኳን ማለት ነው ከዛ በኋላ ገቡና ውስጥ ያሉትን ሰዎች እንዳለ ዱቄት አድርገው ነው ይወጡት መኖሩን ደሞ እኮ አውቃለሁ ከአንድም ሁለት ናቸው ውስጥ የነበሩት ገብቷል ወንድሞቼ ማለት ትንሽ ተናገሩኝ ብዬ ቂም ይዤባቸው ዩሲ እኔ ትከሻ እንደሆናቸው ነበር ይወሰዱኝ ግን ገዳይ ሆንኩባቸው ብዙ አሉ በምድር ፍቅር አለን ሚሉ የወደደውን ሚወድ ሞልቷል በሀገሩ መች እንደዚህ ሆነና የአንተ ፍቅር ከሰው ይለያል ያንተ የእግዚአብሔር አሁን ምን ተሰማ ሳስተምር ውድቀቴ ታየ ጀግና ነኝ ብዬ ነበር ማስብ አንድ ሰው ካስቀየመኝ እኔ መሳሪያ ልገዛ ነበር የወደደውን ሚወድ ሞልቷል በሀገሩ መች እንደዚህ ሆነና እውነቴን ነው የምልህ እዚህ ስመጣ ማለት ነው ሂድ በላይ ማዘር ከሲስተር ጋር ነበሩና ሰው ሁሉ ሽር ጉድ እያለ ነው ሰርጉ እኔ እናት ልጅ ነው የሚያገባው አይደል እንደነገርኩ ማለት ነው ስለ እናት ልጅ ፊሊንግ እንኳን አላውቅም ገብቷል ከዛ በኋላ ሂድ በቃ ሲሉኝ መኪና በር ላይ አቆምኩኝና ገብቼ ምንድን ምትሉት ሂድ በቃ ሂድ አሉኝና ብርድ ልብሴን ምናምኑ ላቆ ማቆ ነገር ሂድ ሲሉኝ ለመሄድ ግን አስብ መጀመሪያ ወስኛለሁ ለውጥ እንፈልጋለሁ እኔ ተማረር ያለው ገብቷል ምን ለውጥ ፈልጋለሁ እፎግር ነበር ቲቪ ሳይ ሲስተር ጋር ስገባ ሁሌ ትከፍተዋለች ስለራሷ ልጆች አትጨነቅ የሚገርምስ ወንድሜ እዚህ አለ ታላቃችን ማለት ነው ስለራሱ ልጆች አይጨነቅም ወይኔ ሸሬ ነው የሚለው ሁሌ ታክሱ ሲሰማ አይተኛ ወይኔ ገደሉት እንደ ያለ አሁን እኮ ሱፉን ላሰፍቻለሁ እጄ ልልበስ እንጂ ወንድሜ ሰርግ ነው አይ አንተ ብቻ ተቀይረልና ብለው ብርድ ልብሴን ሁሉ አጣጥፋ አዘጋጅታለች እናቴ የሚገርምህ 4 ሰዓት ነው የምታለቅሰው ስለ እኔ ወግቻቸው እኔ ክፉ ሆኜባቸው እነሱ ግን አይጥሉኝም ቤተሰቦች ያለቅሳሉ በቃ ወዴት ፍቅር ነህ አንተ ዛሬ አንተ ዛሬ ፍቅር ነህ አንተ ፍቅር ነህ ፋራነቴ ማለት ነው አስተማሪ ነኝ ነው ምለው በራሴ ማለት ነው
because you know ስለ ክፉ በቃ የሆነ ክፉ ነገር ሊሰራ ያሰበሰው ሚገርም ከዛ ደውሎ ያማክረኛል እኔ አገሪቱን ጥዬ መጥቻለሁ እንዴት አድርጎ ሰውን ማጥቃት እንዳለበት ፕላን የሚጠይቀኝ እኔን ከሳውዝ አፍሪካ ይደውላል እዚህም ጭምር የመጨረሻ ምነግር ማለት ነው እዚህ ልመጣ ቦርሳዬን ሊዝ በቃ ልወጣ ማለት ነው ጎን ላይ መሳሪያ ይቻል ሄጄ ቤት በቃ የመጨረሻ ያስቀምጭ እስቲ አሁንማ ልይለውጡም ብዬም ኮንፊደንስ ለኝም እኔ ከሰራው ስራ የተነሳ በባዶ እጄ መንቀሳቀስ አልችልም በሰላም ሀገር ማለት ነው ታጥቄ ነው ዞሮ በሰላም ሀገር እምነቱ ደክሞ በሰው የተገፋ ሚያንገላታው እንጂ ሚያነሳው የጠፋ የቅን ፈራጅ አንተ በፍቅር ፈርደህ አንስተ ለወጥከኝ አንተ ልክ ነህ አሁን ማን ያምናል አንተ አሁን ተለወጥክ ተብሎ ቢባል ማንንም ማምኑ እያዩኝ ማምኑ ማምኑ እውነቴን ነው ማለት ማንንም ማምኑ እዚህም ሊኖር ብዙ ሰዎች አሉ ነው የሚያውቁ ማንንም ማምኑ ነው ግን የተለወጠ አንድ በተጨማሪ የገባኝ ነገር ማለት ነው ለምን እንዳቆየኝ ገባኝ ለካ አዲስ ህይወት ሊሰጠኝ ስንተኛ ነው እሱ አልሰማውም ስንተኛ ነው እሱ የዛሬ 4 ወር ይገርማል ማለት ነው በሰላም እየሄድኩኝ ህዝብ ጭኜ ነው የሚሄደው እየሄድኩ ትራክ ላይ መጥቶ ወጣብኝ እኔ ላይ ብቻ ሌላ ተሳፋሪ ምንም አልሆነም እንዳለ መኪናው ከፊት ዳሜጅ ሆኖ ማለት ነው በመሪው ተነቅሎ እጄ ላይ ቀርቷል ተጣብቆ መኪናው ሰው ጎትቶ ወጣኝ ምንም አልተጫርኩም እኔ እንዴ ለምንድን ነው የሚያቆየኝ ይላል because ብዙ ጓደኞቼ ሞተው አልቀዋል ግማሹ እስር ቤት ነው ሞተው አልቀዋል ገባል ለምንድን ነው የሚያቆየኝ ነበር ዛሬ መልሱን አገኘ ዛሬ ገብቷል ማለት ነው ፍቅር ነህ አንተ ዛሬ ከአባቴ ልጆች ከመጀመሪያ ጀምሮ እስከ መጨረሻው እናቴን ሁሉንም ጠቅላላ በቃ እና ደግሞ ማለት ነው የሀገሬን ልጆች በሰው ሀገር እኔ ሰው አልባ ያረኳችሁ ያዋረድኳችሁ እኔ አያል ነኝ